ሳይሆን ማማራን በነገራችን ላይ ያው ማስተምረው ስብከት አይደለም ትምህርት ነው በህይወታችን ውስጥ ለሚዛቸው የሚገቡ ነጥቦች ነው የትምህርቱ ዋና አውድና ዓላማ ደግሞ የክርስቶስን ትንሣኤ ከሌሎች ትንሣኤያት ለይቶ ማስረዳትና ማሳወቅ ነው እግዚአብሔር ከሁላችን ጋር ይሁን አምስቱ ትንሣኤዎች በቤተ ክርስቲያናችን አስተምሮ በመጽሐፍ ቅዱስ ቃል አምስት ትንሣኤዎች አሉ ትንሣኤ ማለት የስሙ ትርጓሜ ተነሳ ካለው የግዕዝ ቃል የተገኘ ሲሆን ትንሣኤ ማለት መነሳት ማለት ነው ምን ማለት ነው አልኩኝ መቼም ጠይቃችሁ አይከፋችሁ ማለት ነው ምን ማለት ነው አልኩኝ መነሳት ማለት ነው ታዲያ መነሳት ማለት ሆነ እንደሚታወቀው የትንሣኤ በዓል እናከብራለን ታዲያ የትንሣኤ በዓል ስናከብር ትንሣኤ ነው የሚለው ራሳቸውን ትንሣኤ ነው የተቀመጡ ነገሮች አሉ እነዚህ ነገሮች ከቤተ ክርስቲያን አስተምሮና ከቤተ ክርስቲያን ድምፅ ጋር እንዴት እንለያቸዋለን እንዴትስ እናውቃቸዋለን የሚለውን ለማስጨበጥ እሞክራለሁ እግዚአብሔር ከሁላችን ጋር ሆኖ የጠመመውን እያቀና የተበላሸውን እያስተካከለ ከሁላችን ጋር ይሁን እግዚአብሔር ታዲያ አምስቱ ትንሣኤዎች በመጀመሪያ ነገራችንና ወደ ማብራሪያው ገባለሁ አምስቱ ትንሣኤዎች ትንሣኤ ህሊና ትንሣኤ ልቡና ትንሣኤ ክርስቶስ ትንሣኤ ሙታንና ትንሣኤ ዘጉባኤ ይባላል በሏቸው ትንሣኤ ህሊና ትንሣኤ ልቡና ትንሣኤ ክርስቶስ ትንሣኤ ሙታን ትንሣኤ ዘጉባኤ ከነዚህ ከአምስት ተለይቶ ትንሣኤ ክርስቶስ የሚለው ደግሞ በሰባት ዋና ምጥቆች ከፍለን ምን ማለት ነው የሚለው ከነዚህ ከአራት ትንሣኤያት የክርስቶስ ትንሣኤ ልዩ ስለሚሆን እንዴት ይለያል ከነሱ እንዴት ይበልጣል በምን መልኩ ይለያል የሚለው ከመጽሐፍ ቅዱስ ምዕራፍና ቁጥር ጋር በማስደገፍ አይተን እንጨርሳለን ማለት ነው እግዚአብሔር እስከ ፍጻሜው ከሁላችን ጋር ይሁን ትንሣኤ አምስቱ ትንሣኤዎች የመጀመሪያው ትንሣኤ ህሊና ይባላል ምን ይባላል አልኩኝ ትንሣኤ ህሊና የህሊና መነሳት ማለት ነው ህሊና ማለት ሐሳብ ማለት ሐሌ አሰበ ካለው የግዕዝ ቃል የተገኘ ሲሆን ህሊና ማለት ሐሳብ ማለት ህሊና ትንሣኤ ደግሞ መነሳት ታንስ ተረጎም የህሊና መነሳት የህሊና መነሳሳት የህሊና ማረግ ማለት ነው የህሊና መነሳት ሲሆን ሁላችንም በህሊናችን እንድንነሳ እግዚአብሔር ይርዳል በህሊና መነሳት ማለት እግዚአብሔርን ማሰብ ማለት ነው ማንን ማሰብ ማለት ነው እግዚአብሔርን ማሰብ ሙሴ በኦሪት እንዲህ ይላል መሬት ነው መሬት ረሳ መሬት ኃይሉ መሬት ለል ኢተንሳ ተዘክሮ እግዚአብሔር ስትበላ ስትጠጣ ስትተኛ ስትነሳ ስትሄድ ስትቀመጥ እግዚአብሔርን ማሰብን አትርሳ ማንን ማሰብን አትርሳ እግዚአብሔርን ማሰብን አትርሳ አትዘንጋ ሁሌም በልቦናችን ጽላት ላይ ሊጻፍ የሚገባው ትልቁ ነጥብ እግዚአብሔርን ማሰብ እግዚአብሔርን ማሰብ እግዚአብሔርን ማሰብ የእግዚአብሔርን ሐሳብ ማክበር ነው ታዲያ ሰው እግዚአብሔርን ሲያስብ አንደኛ ኃጢአት ከመስራት ይከለከላል ምን ከመስራት ይከለከላል ኃጢአት ከመስራት ይኸውላችሁ ልክ ወደ ኃጢአት መንገድ ኃጢአት መስራት ሲጀምር ከፊት ለፊቱ እግዚአብሔር እንዳለ ይታየዋል እግዚአብሔር ለእሱ ያደረገው በሞት የተገለጠው ፍቅር ትዝ ይለዋል እግዚአብሔር ለእሱ ሲል የሞተው መሞት 5666 በጀርባው ላይ ያረፈው ብርሃን ትዝ ይለዋል ያን ጊዜ ወደ ኃጢአት መሩን ይቆምና ወይ እግዚአብሔርን ለካበድ ያለው ይመለሳል አያችሁ እኛ የህሊና ዳኛ የሚባል የምን ዳኛ አልኳችሁ የህሊና ዳኛ የሚባለው የሆነ ነገር ስናጠፋ ታው ይሄ ነገር ትክክል አይደለም ባካው ነው የሚጮህ ታዲያ ያንን ዝም ብለን የህሊናችንን ዳኛ ጽሰነው እንደና ተግባሩን እንሰራዋለን በሰራው ተግባር ታዲያ ምንም ሳንረካ እንቀራለን አያችሁ ይሄ ለምንድን ነው ካላችሁ የህሊናችንን ጥሪ ሰብረነው ስለምንል ታው ይሄ ነገር ትክክል አይደለም አሁን እየሰራ ልባችን ድንግጥ ያለ ነው ሰራው ከፈላል ይሄ ምንድን ነው ካላችሁ
ህሊናችን እየወቀሰን ህሊናችን እንብየው ብለን የምንለው ጉዳይ ነው ማለት ነው። ስለዚህ ዘወትር እግዚአብሔርን የምናስብ ከሆነ ከኃጢአት መራቅ እንችላለን። ኃጢአት መስራት ፈጽሞ አንችልም። ለምን? የእግዚአብሔር ሐሳብ እግዚአብሔርን ዘወትር ስታስበው የእግዚአብሔር ሐሳብ ወደ ኃጢአት አይሰድም፣ ዙሪያውን ያጠፋል፣ ይከባል። ስለዚህ ትንሣኤ ህሊና ማለት እግዚአብሔርን ማሰብ ማለት ነው። ምን ማለት ነው? እግዚአብሔርን ማሰብ። ስለዚህ ሁልጊዜ እግዚአብሔርን ባሰብን ቁጥር የህሊና ትንሣኤ እያደረግን ነው ማለት ነው። የቤተ ክርስቲያን አምድ ታላቁ ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ላይ ለይኩ ህሊናክሙ በሰማይ ያህል ልብክሙ አይምሩ ሀበ ዘትቀውሙ ወአጽሙ ዜና ሰናየ ይላል። ምንድነው? ምን ማለት ነው? ላይ ለይኩ ህሊናክሙ ህሊናችሁ በሰማይ ይሁን፣ አስተሳሰባችሁ ከፍ ይበላል፣ በላይ ይሁን። በሰማይ ያህል ልብክሙ ልባችሁ በሰማይ ይቀመጥ ማለት ሰማያዊ ነገር ያስብ ማለት ነው። ሰማይ ከፍ ያለ ያ ማለት ታዲያ ምድራዊ አይደለ ሰማያዊ ነገር አስቡ፣ ምድራዊ አይደለ ሰማያዊ ስራ አስቡ ማለት ነው። ወይም ደግሞ ሰማያዊ ክርስቶስን አስቡት ማለት ነው። ዋጽሙ አይምሩ ሀበ ዘትቀውሙ የምትቆሙበትን ቦታ አወቁ። የብዙዎቻችን ትልቁ ችግር የቆምንበትን ስፍራ አለማወቅ። ወዳጅ አንተ አሁን የቆምክበት ስፍራ የተቀደሰ ስፍራ ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ ሙሴ ፊታ ቶታይና ሳይኒከ ንገሪከ እስመ ዘትቀድሳ ምድር ቅድስት ይእቲ የቆምክባት ስፍራ የተቀደሰች ናትና ጫማህን ተቀብለ አውልቅ። አየህ፣ ይሄ ቦታ በልቡናህ ላይ ያለውን በደል የምትጥልበት ስፍራ። አንዳንዶቻችን እዚህ እንኳን መጥተን ሰው መክሰስን አናውቅም። የምንቆምበት ሁሉ ይጠፋል። ያ የሆነው ለምንድን ነው? ትንሣኤ ህሊና ስለሌለን፣ ትንሣኤ ልቦናችን ከፍ አድርጎ ማሰብ ስለማይችል። የቤተ ክርስቲያን አምድ ታላቁ ቅዱስ ዮሐንስ እንዲህ ይላል፣ ከቃሉ ጋር ናችሁ። የቅዱሳን ልብ ሁሉ ግራ አለ ይላል። ምን አለ ይላል? አንዳንድ ቀን ዝምራችሁ ጥሩትን በከለ ግፍ የሌለው መንገድ፣ ሰላማዊ መንገድ ደሳችሁ ሰው ጋር ያወራችሁ አንቺ ምትሉ በከለ በሰላም መንገድ ላጥራችሁ ምትሉ እና ልብ ግራ አለ ይላል። ያው የማይደክም እግር ነው ይልና የቅዱሳን እስከ ጽርሐ እስከ ሰባት ሰማያት ዘልቅ የኃጥአኑ ልቡና ደግሞ መንደር ለመንደር ሲልከሰከስ ይኖራል ይላል። ልቦናችን ከፍልን እሱ በቸርነቱ ይርዳል። አይውላችሁ ትንሣኤ ህሊና ማለት የላይኛውን ነገር ማሰብ ማለት። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 1 ላይ ሲናገር የላይኛውን ነገር አስቡ፣ ሐሊው ዘበላይ የላይኛውን ነገር አስቡ፣ ታላቁን ነገር ስጋዊ አይደለ መንፈሳዊ፣ ጊዜያዊ አይደለ ዘላለማዊ፣ ምድራዊ አይደለ ሰማያዊ ነገር አስቡ። ስለዚህ ወለነሰ ዘበሰማያት ሀገረነ እንዳለ ሀገራችን በሰማይ ነው እንዳለ ታዲያ ያን የላይኛው የሰማዩን ነገር አስቡ ሲል ነው። ሁሌም አንድ ሰው ከፍ አድርጎ ሳሰበ የምድሩን ኃጢአት ወይም በምድር ያለውን ነገር ሁሉ ማቆም ይችላልና የመጀመሪያው ይባላል። ስለዚህ በሞት የነገሩ ትንሣኤ የህሊና መነሳት ይባላል። ይህ ማለት ሰው እግዚአብሔርን እያሰበ ከሆነ ከመልካም ስነ ምግባር ከመልካም ስነ ሃይማኖት አያፈነግጥም። እግዚአብሔርን ከፈሪሃ እግዚአብሔርን ከመፍራት ሸላ አይልም ማለት ነው። ስለዚህ ታዲያ የእግዚአብሔር ሐሳብ ማለት ነው። መዝሙረኛው ዳዊት በመዝሙር 138 ቁጥር 17 ላይ ወባብ የሰመፋደ ክብራ አይርቲከ እግዚኦ አቤቱ ሐሳቦችህ በእኔ ዘንድ ምንኛ የተወደዱ ናቸው ይላል። የክርስቶስ ሐሳብ ምንድን ነው? ከኔ ክርስቶስ ያስብልኛል ብሎ ማሰብ። ከኔ ክርስቶስ የተሻለ ነገር ያስባል። ከኔ እኔ ማስበው ምድራዊ ነው፣ ክርስቶስ ሰማያዊ። እኔ ማስበው የዕለት እንጀራ ነው፣ እኔ ማስበው የሚጥመውን ነው፣ ክርስቶስ ግን ለኔ የሚጠቅመውን ያስባል ብሎ ማሰብ። ይሄን ሐሳብ ማክበር ደግሞ ወደ አራቱ ትንሣኤዎች በምናደርገው መንፈሳዊ ጉዞ መንገድ ይጠርጋል፣ በርም ይከፍታል ማለት ነው ወዳጅ። ስለዚህ ታዲያ የሰው ልጅ የቅድስናው መሰረት የእግዚአብሔርን ሐሳብ ማክበሩ ነው።
ማን በየትኛው የመንፈሳዊ ጉዞ ውስጥ ህሊና ተነሳ የሚባለው የእግዚአብሔርን ሐሳብ ሲያከብር ሲከተል ነው። ቅዱሳን ምን ናቸው? ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በሙሉ ለቅድስና የበቁት የእግዚአብሔርን ክብር የእግዚአብሔርን ህሊና የእግዚአብሔርን ሐሳብ በማክበራቸው። የእግዚአብሔር ሐሳብ ደግሞ ክብርን ያለብሳል፣ ክብርን ያጎናጽፋል፣ ወደ ሰማያዊት መንግስት ያደርሳል። ወዳጅ ስለዚህ ይሄ ትንሣኤ ልቡና ትንሣኤ ህሊና ማለት ወደ አራቱ ትንሣኤዎች በምናደርግበት ጉዞ ውስጥ መንገድ የሚጠርግ ስለሆነ ትንሣኤ ህሊና ወይንም የህሊና ትንሣኤ ይባላል። ከቃሉ ጋር ናችሁ? እየሰማችሁኝ ነው? መድኃኒዓለም ይስማችሁ። ይሄ ይባላል። ሁለተኛው ትንሣኤ ልቡና ይባላል። እስኪ ትንሣኤ ልቡና በሉ። የልቡና መነሳት ወይንም ትንሣኤ ማለት ነው። ይሄ ማለት ደግሞ የእግዚአብሔርን ቃል እየሰሙና በንስሐ ሕይወት እየተመላለሱ በንስሐ ሕይወት እየታደሱ መኖር ማለት ነው። እየታደሱ ሰው ሁለት ጊዜ ይሞታል። ስንት ጊዜ ይሞታል? በሞት የነገሩ ስንት ጊዜ ይሞታል? ሁለት ጊዜ። ሞት በሶስት የሚገለጽ ነው። ሊቃውንቱ በስድስት ተረጉሙታል። አሁን ለመናገር ሰዓት የለኝም። ግን ብቻ ሰው ሁለት ጊዜ ይሞታል። ስንት ጊዜ አልኩኝ? አንድ ጊዜ የመጀመሪያው በኃጢአት ይሞታል፣ ሁለተኛው ደግሞ በሥጋ ይሞታል። ቅዱስ ጳውሎስ በመልእክቱ ለጢሞቴዎስ ነግረው በአንደኛ ጢሞቴዎስ ምዕራፍ 5:6 ላይ እንዲህ ይላል፣ ወእንተሰ ትፌግም ስለተውኔት ምውት ይእቲ እንዘ ሕያዋ ይላል። ቅምጥሊቱ በሕይወት ሳለች የሞተች ናት። ቅምጥሊቱ በሕይወት ሳለች ምን ያለች ናት? የሞተች ናት። በቅምጥል የሚኖረው ኑሮ በቁም የቁም ሬሳ መሆን ነው ማለት ነው። ሰው ከእግዚአብሔር ሲርቅ ያን ጊዜ ሞቷል ማለት ነው። በኃጢአት ሲሞላ በኃጢአት ሲያዝ ሰው ሞት የሚባለው ከእግዚአብሔር ሲለይ ነው። ከእግዚአብሔር እቅፍ ሲወጣ ከዝማሬ ሲሸሽ ወደ ጭፈራ ቤት ሲሮጥ የእግዚአብሔር ቅዳሴ ማስቀደሱን ገለል ሲያደርገው የቅዱሳን ክብር መንቀፍ ሲጀምር ቤተ ክርስቲያን ኦርቶዶክስ ብሎ የጥላቻ ቃል መሰንዘር ሲጀምር ይሄ ሰው ሞቷል፣ ወዳጅ ሞቷል። ስለዚህ በህሊና መሞት ይባላል ወይም በኃጢአት መሞት ይባላል። ይሄ ብቻም ሳይሆን ስለዚህ ሰው ከሞተበት ሁለት ጊዜ ይሞታል፣ ሁለት ጊዜ ይነሳል። እንዴት? የመጀመሪያው የሥጋ የመጀመሪያው የኃጢአት ሞት ነው። በኃጢአት ከሞተ በምን ይነሳል? በትንሣኤ ይነሳል። ትንሣኤ ሲገባ ይነሳል። ስለዚህ ታዲያ ሁለተኛው ሞት ደግሞ የሥጋ ሞት ሲሆን በምን ይነሳል? በትንሣኤ ዘጉባኤ በመጨረሻው ዘመን ይነሳል ማለት ነው። የቅዱስ ሉቃስ ወንጌል ምዕራፍ 15:6 ላይ ስታነቡት ሁለት ታሪክ ታገኛላችሁ። ተመልከቱ። አንድ ሰው ነበር፣ ሁለት ልጆች ነበሩ። ትንሹ ልጁ እኔ እንግዲህ ከአንተ ጋር መኖር ሰለቸኝ፣ ገንዘብ ስጠኝና ለብቻዬ እኖር አለው። ገንዘቡን ይዞ ከዘማውያን ጋር ነው የሚለው። በልቶ ጠጥቶ ሲጨርስ በጣም ከብዙ ስቃይ በኋላ ወደ አባቱ ቤት ተመለሰ። በጣም የሚገርመው ቃል ልንገራችሁ ምን ብሎ እንደመለሰ። እስመ ፍንቱ ወልዴ ሞተኒ ወተሐውረ ወተረከበ፣ ልጄ ሙቶ ነበርና ደግሞም ሕያው ሆኗልና እነሆ ደስ ይበላችሁ ይላል። ሙቶ ነበርና ድኗል፣ ጠፍቶ ነበርና ተገኝቷል ሲል ሙቶ ነበርና የሚለው በኃጢአት መኖሩ ከእግዚአብሔር መለየት ነው ሙቷል ብሎ የሚናገረው እዚህ። ስለዚህ ታዲያ ሰው እንዴት ነው ካላችሁ በሥጋ ይሞታል፣ በትንሣኤ ዘጉባኤ ይነሳል። በኃጢአት ሲወድቅ ደግሞ በንስሐ ይመለሳል ማለት ነው። እንዴት ነው ይሄ ካላችሁ ቅዱስ ዮሐንስ በራእዩ ምዕራፍ 20:6 ላይ ሲናገር የሰው ልጅ ይህ የመጀመሪያው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ሰው ብዙ ነው፣ ክቡር ነው፣ ምስጉን ነው፣ በሁለተኛው ሞት አይጎዳምና ይላል። ምን አይልምና? ይኸውላችሁ በመጀመሪያው ትንሣኤ ብሎ የሚናገረው ከኃጢአት ከወደቅንበት በንስሐ የምንነሳበትን ትንሣኤ ነው። በመጀመሪያው ትንሣኤ ብሎ ዮሐንስ በራእዩ የሚናገረው። ስለዚህ ሁለት ጊዜ ይሞታል፣ ሁለት ጊዜ ይነሳል የምንለው ይሄንን ነው።
ትንሣኤ ልቦና ምንለው ይሄ ታዲያ በትንሣኤ ልቦና እንዴት ነው ካላችሁ ዘወትር የእግዚአብሔርን ቃል እየሰማ በሰማነው ሲሲተልፍ ቃላቱ ለእግዚአብሔር ባል ይሆንሳቦት የእግዚአብሔር ቃል የነፍስ ምግብ ነው። የማን ምግብ ነው? የነፍስ ምግብ ነው። አያችሁ ዘወትር የእግዚአብሔርን ቃል ስትሰሙ ከብዙ ነገር ትድናላችሁ። አንደኛ አይምሮአችሁን ከማባከን፣ አይናችሁን ከማባከን፣ ጆሮአችሁን ከማባከን ትድናላችሁ። ሁለተኛ ወደ ቅድስና ይውላችሁ። የእግዚአብሔር ቃል ስታነቡ ለምሳሌ ስጋ የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ታገኙታላችሁ። እንደዚህ ከሆነማ ስጋውን በልቼ ደሙን ጠጥቼ የዘላለም ሕይወት ላግኝ ወደሚለው ወደ እግዚአብሔር ቃል ይወስድናል ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ትንሣኤ ልቡና የምንለው ይሄንን ነው። ሶስተኛው ትንሣኤ ሙታን ይባላል። እስኪ ትንሣኤ ሙታን ነው። በሞት ትንሣኤ ሙታን ነው። የሙታን መነሳት ይሄ ለጊዜው ሙታን በስጋ የሚሞቱት መሞት ሙታን የሚነሱት መነሳት። ለምሳሌ ክርስቶስ በዚህ ዓለም ሲኖር 3 ሙታን ብቻ አስነስቷል። ስንት ሙታን? ለምን ነው 3 ሙታን ያስነሳው? ሌሎቹ ቅዱሳን ከዛ በላይ አስነስተዋል። ክርስቶስ 3 የዕለተ ሬሳ ወለተ ኢያኢሮስን ወልደ በመለትን የአራት ቀን ሬሳ አልዓዛርን አስነስቷል። እነዚህ ብቻ ናቸው ያስነሳቸው። ከዛ ውጭ በዕለተ ዓርብ ደግሞ ከመስቀሉ ስር ከ600 ዝቅ ከ500 ከፍ የሚሉ ሙታን ከመስቀሉ ስር ተነስተዋል። 500 ባልንጀራሞች ተብለው ተጽፈዋል። እነሱ ግን 3 ብቻ ያስነሳው ለምንድን ነው? ከዚያ በላይ ክርስቶስ ማስነሳት ተስኖት ነው አይደለም ወዳጅ። ለምንድን ነው? ከ3 ሞት አድናለሁ ሲል ነው። ከስንት ሞት? በሞት ነገር ከስንት ሞት? ከ3 ሞት፣ ከስጋ ከነፍስ ከህሊና ሞት። የስጋ ሞት የሚባለው ነፍስ ከስጋ መለየት፣ ከዚህ ዓለም ውጣ ውረድ፣ እንግልት፣ ማረፍ፣ ወደ እግዚአብሔር ቤት መሄድ ሲሆን፣ ሁለተኛው የህሊና ሞት ይባላል። የህሊና ሞት ማለት ከእግዚአብሔር መለየት፣ በብዙ ሰዎች ተከቦ ብቸኝነት መሰማት፣ እየበሉ መራብ፣ እየጠጡ አለመርካት፣ እየለበሱ መብለጥ፣ ብቸኝነት መሰማት፣ ተስፋ መቁረጥ፣ ያለን ሙሉ ተስፋ ሙጥጥሎ ባዶነት መሰማት ነው። ይህ የህሊና ሞት ይባላል። ሶስተኛው የነፍስ ሞት ነው። የነፍስ ሞት የሚባለው በሰራነው ኃጢአት ወይንም አንድ ሰው በሰራው ኃጢአት ተፈርዶበት ወደ ገሃነም የሚወርደው መውረድ ነው። ይህ የነፍስ ሞት ይባላል። ከሁሉም ደግሞ ይሄ ይከፋል። የህሊና ሞት የነፍስ ሞት ማለት ከባድ ነው። ስለዚህ ዮሐንስ አፈወርቅ ሲገልጸው ምን ይላል? ሞት አለ ነፍስን ይህን እግዚአብሔር የነፍስ ሞቷ ከእግዚአብሔር መለየቷ ነው። ኋላ ከእግዚአብሔር ተመርዶ በሲኦል መውደቅ ነው ይላል። እንዴት የሚገርምና የሚያሳዝን ቃል ወዳጆች! ክርስቶስ በዚህ ዓለም ቆይታው 3 ብቻ ሙታን ያስነሳው ከሚፈረድብንና ከሚመጣብን ከ3 አይነት ሞት አድናቸዋለሁ ሲል ስንት ሙታን ብቻ አስነሳ? 3። ዋናው ምስጢር ይሄ ነው። የታዲያ ትንሣኤ ሙታን የሚባለው ይሄ ነው። ኤልያስ በኦሪት ዘፍጥረት በአንደኛ ነገሥት ምዕራፍ 19 ቁጥር 1 ላይ ስታነቡ 1 ሙት አስነስቷል። ኤልሳ 2 ሙት አስነስቷል። ሌሎቹ ቅዱሳን አስነስተዋል ሙታን። ታዲያ ያለ ይዘው ቢያስነሳቸው ኋላ ግን ተመልሰው ምን ይላሉ? ይሞታሉ። ይሄ ማለት ለምን ነው የሚነሱት? የቅዱሳን ክብር እንዲገለጥ፣ ለትምህርት፣ ለተግሳጽ፣ የእግዚአብሔር ቸርነት በእነሱ ላይ እንዲገለጥ ነው የሚነሱት። ትንሣኤ ሙታን የሚባለው ይሄ ነው። ለጊዜው ቢሞቱም በኋላ ግን ይነሳሉ ማለት ነው። ይሄን አስመልክቶ በኃይለ ጥበባት ቅዱስ ያሬድ ሲናገር እንዲህ አለ። ለብዙ ሙሴ ሰበከ በእንተ ትንሣኤ ሙታን ዘይብል የተነሳው ጻድቃን በክብር ወምስል ዳግመ እይረክቦሙ ሞት ወይመውቱ አለ። ሙሴ ለራሱ ሰበከ። ጻድቃን በክብር ይነሳሉ፣ ዳግመኛ አይሞቱ። ራሱ ሙሴ በክብር ትንሣኤ ይነሳሉ ብሎ ሙሴ ሰበከ ይላል ቅዱስ ያሬድ ሲናገር። ይኸውላችሁ ጻድቃን ቢሞቱ የሚነሱት መነሳት፣ ቢሞቱ የመጨረሻውን ትንሣኤ ዘጉባኤ የሚጠብቁት መጠበቅ ነው። 3ኛው ትንሣኤ ይሄ ነው።
አራተኛው ትንሣኤ ክርስቶስ ይባላል። ማን ይባላል? በሞት የነገሩ ማን ይባላል? የክርስቶስ መነሳት በገዛ ስልጣኑ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይ የተነሳው መነሳት ነው። ይገርማል። ይሄ ደግሞ ካላችሁ የትንሣኤ በኩ የትንሣኤያችን በኩ ሞትን የገደለ መቃብርን ገለባብጦት የተነሳ መቃብሩ ራሱ ያላቀመው ብቸኛው ትንሣኤ የክርስቶስ ትንሣኤ ነው። ይሄን ረት ያሳየን እግዚአብሔር ስሙ የተባረከና የተመሰገነ ነው። ከታውና እግዚአብሔርና መስገን የክርስቶስ ትንሣኤ ማለት በገዛ ራሱ ስልጣን የተነሳው መነሳት ነው። ይሁን ወዲያር ክርስቶስ በቀደመ ተንሳ ወአንሳ ሁሉ ሙታነ ወይ ገብረ ኃጢአት ወይ ተረክበ ሐሰት ውስጥ አፉሁ ይልና ያይተናመ እምነፍሱ ወያሬዮ ብርሃን ወያጠብቆ ለዘትቀነ ለጽድቅ ወለሰናይ ወለሙታን ኃጢአትን ውእቱ ይደመስስ ይላል። ከቃል ጋር ነው። ምን ማለት መሰላችሁ? ክርስቶስ ከሁሉ አስቀድሞ ተነሳ፣ በኩር ሆነ። ምን ሆነ? በኩር ሆነ። በኩር ሆነ ካለ በኋላ ምንም ኃጢአት አላደረገም፣ በአፉ ሐሰት አልተገኘበትም። ስለዚህ የዓለምን ኃጢአት ይደመስስ ዘንድ ጽድቅን ያድል ዘንድ ሕይወትን የሚሰጥ ዘንድ ክርስቶስ ከሙታን ተለይቶ ተነሳ። ለሙታን በኩር ሆናቸው። ስለዚህ የትንሣኤያችንን በኩር ጨለማን ያስወገደ ሞትን በሞቱ የደመሰሰው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ላይ ወቀትሎ በጽድቅ ተሞልቷል በመስቀሉ ሞትን ገደለ ብሎ የተናገረው ሞትን የገደለ ይገርማል። ቅዱስ ኤፍሬም ሲናገር እንዲህ አለ፣ ሌሎች የሞቱት በሞት ተይዘው ነው፣ እርሱ ግን ሞትን ይገለው ዘንድ ሞተ። ምን ይገለው ዘንድ አለ? ሞትን ይገለው ዘንድ። ወዳጅ የክርስቶስ ሞት ሞትን ለመግደል ነው። የክርስቶስ ሞት ለኛ በኩር ለመሆን ነው። ያንን ሰዎችን ሲያስፈራ ሲያስደነግጥ የነበረውን በሰው ላይ 5500 ዘመን ሲቀልድ የነበረውን ሞት ያስወግድ ዘንድ ነው። ክብርና ምስጋና አምልኮትና ውዳሴ ለስሙ አጠራሩ ይድረሰው ነው። ይኸውላችሁ ስለዚህ ክርስቶስ ከነዚህ ሲነሳ የክርስቶስ መነሳት በገዛ ስልጣኑ በገዛ ራሱ ብቻ ነው። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ሲናገር ወተንሳይኩ በስልጣነ ባይትቴ በገዛ ራሴ ስልጣን ተነሳው ነፍሴን አስነሳ ዘንድ ስልጣን አለኝ። አልበራሂ ወሲማ አስነሳ ዘንድ ስልጣን አለኝ። ዳግመኛ አልቦ ዘያሐድደኒ እምይእዜ ከኔም የሚወስዳት የለናል። ከኔም ወስዳት የለም። ይኸውላችሁ የሐዋርያት ሥራ ምዕራፍ 2 የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ላይ ስትመለከቱ ኢየሱስ ክርስቶስ አምላክ እንደሆነ ብታምኑ እግዚአብሔር ከሙታን ለይቶ እንዳስነሳው በአፍ ብትመሰክር ትድናለህ ይላል። ምን ብትል? ከሙታን ለይቶ እንዳስነሳው ምን ትላለህ? ይሄ ማለት ይሄ የቅዱስ ጳውሎስ መልእክት የሚያሳየው ምንድነው ካላችሁ ክርስቶስ ኢየሱስን እግዚአብሔር አብ ከሙታን ለይቶ እንዲያስነሳው ነው። የሚያፍነቃው በቃል ዝም ብሎ ስታዩ ወይስ ስትረዱ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ደግሞ በገዛ ራሱ ስልጣን ተነሳው ይላል። ምንድነው ይሄ ነገር? አይጣላም። ምን ማለት ነው? ይኸውላችሁ ታላላቅ ሊቃውንት ቅዱስ አትናቴዎስ ሲናገር እንዲህ ይላል፣ አንሰ ሶበ እግዚአብሔር ቢኖቴ በይት አብ ወልድ መንፈስ ቅዱስ በሞት ታርጉና በሉ አንሰ በሉ አይዛች አንሰ ሶበ እግዚአብሔር ቢኖቴ በይት አብ ወወልድ ወመንፈስ ቅዱስ እኔ እግዚአብሔር ስል አብ ወልድ መንፈስ ቅዱስ ማለት ነው። ይኸውላችሁ እግዚአብሔር የሚለው የሦስቱ መጠሪያ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቀዳሚው ቃል ውእቱ ወውእቱ ቃል እግዚአብሔር ውእቱ ወውእቱ ቃል እግዚአብሔር ውእቱ
በመጀመሪያ ቃል ነበረ ያም ቃል በእግዚአብሔር ዘንድ ነበረ ያም ቃል በእግዚአብሔር ዘንድ ነበረ ካለወራ ያም ቃል ማን ነበር ይላል እግዚአብሔር ነበር ወዳጅ ማለት እግዚአብሔር ነው የሶስቱን ቃል መገለጫ ነው ታዲያ የናስመልክቶ ታላቁ ሊቅ ቅዱስ ጎርጎርዮስ ዘእንዚራሱ የተባለ አባት ሲናገር ታዲያ እንዲህ ይላል አትቅርምና ሆም ለሥላሴ የሥላሴ ስልጣናቸው መቀዳደር መብለጥ መበላለጥ የለበትም እሪናቸው አንድ ነው ይላል ዮሐንስ አፈወርቅ ደግሞ የናስመልክቶ ሲናገር እንዲህ ይላል እስመ ቢሬማ ያየምር ሀበት ተዋይዶቶም ለስሉስ ቅዱስ ሳል በአብቀኝ የሚለውን ሲገልጽ እሪና ወይንም የሚለው ክብር ነው አብ ወልድ መንፈስ ቅዱስ ሶስት አምላክ ቢሆኑ ነገር ግን አሐቲ ቅድምናሁ በአንድ አምላክነት የሚወደሱ የሚቀደሱ የሚሰለሱ ናቸው ስለዚህ እግዚአብሔር የሚለው የሶስቱ ስም መጠሪያ ነው ታዲያ እግዚአብሔር አብ ከሙታን ለይቶ አስነሳ የሚለው ለምንድን ነው ካላችሁ በስልጣኑ የሶስቱ አንድ በምትሆንበት ስልጣኑ ተነሳ ማለት ነው ከቃሉ ጋር ናችሁ ገብታችኋል ማለት ይኸውላችሁ ሶስቱ አንድ በመሆኑበት ስልጣን ኢየሱስ ክርስቶስ ተነሳ ማለት ነው ከሶስቱ ደግሞ የራሱ ስልጣን አለበት በዛ ተነሳ ማለት ነው እንጂ የሱ ስልጣን የሚያንስ ሆኖ አብ ከሙታን ለይቶ ያስነሳው ነው ማለት አይደለም የመጨረሻው ትንሣኤ ዘጉባኤ ይባላል እስኪ ትንሣኤ ዘጉባኤ ነው ትንሣኤ ዘጉባኤ ማለት ከዓለም መርፈት በኋላ ጽድቅም የሰራ ጽድቅን ለብሶ ኃጢአት የሰራ ኃጢአትን ተጎናጽፎ የሚነሳበት ነው ትንሣኤ ዘጉባኤ ማለት በህብረት በአንድነት በፍቅር በአክብሮት የምንነሳው መነሳት ማለት ነው ሁሉም በአንድ አካል ይሄ እንዴት ነው ካላችሁ በመቃብር በመጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 25:18 ላይ በመቃብር ያሉ ሁሉ ድምፁን የሚሰሙበት ጊዜ ይመጣል በያሉት ሁሉ ምን የሚሉበት ጊዜ ይመጣል ድምፁን የሚሰሙበት ጊዜ ይመጣል ይሄን አስመልክቶ ሊቁ ያዕቆብ ዘስሩት ተረጎመ ታዲያ እንዲህ አለ ወበሳምዕ በመጨረሻው ዘመን ይትገበር ሰለስተ ነፋሐተ በመጨረሻው ዘመን ሶስት የመለከት ድምጽ መነፋት ይደረጋል ስንት አለ ሶስት የመለከት ድምጽ በቀዳሚ ነፋሐተ ይትጋቡ አይጥንት ምስለ ሥጋ በመጀመሪያው የመለከት ድምጽ መነፋት ወይም መሰማት አውሬ የበላው ገሬር የገባው የሞተው የተቀበረው በየትም ያለው ሁሉ አጥንቱ ተሰብስቦ አንድ ቦታ ይከማቻል ይላል ወበካይ ነፋሐተ ይሰፈያ አይጥንት ምስለ ሥጋ ወደም በሁለተኛው የመለከት ድምጽ መነፋት ሥጋ ከአጥንት ጋር ተያይዞ ትኩስ ሬሳ ብርድ ይሆናል ወበሳልስ ነፋሐተ ይትነሱ ሙታን ከመቅጽበት አይን በሶስተኛው የመለከት ድምጽ መነፋት ግን ሙታን እንዳይነጥሻ ፈጥነው ይነሳሉ ይላል እንደምን አለ እንዳይነጥሻ ይነሳሉ ይላል ስለዚህ ማለት ትንሣኤ ዘጉባኤ ማለት ሁሉም ሰው ማንኛው ሞት የማይቀርስ የለም ዛሬም በብሔረ ብፁዓን ያሉት ያሬድ ዮሐንስ ወንጌላዊ ሁሉም ተሞተው እንደገና በአዲስ የምንነሳው ሁልጊዜ በጸሎተ ማርያም ላይ ምንድነው የምንለው ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛ ከማን ጋር ከሰማዕቱ ከዮሐንስ እና ከእስጢፋኖስ ጋር ያቆመን ዘንድ ምንለው ለዚያ ነው ማለት ነው ስለዚህ ጻድቃን ወይም ጥልቅ የሰው ሰዎች ብርሃን ለብሰው ብርሃን ተጎናጽፈው ከፀሐይ ሰባት እጅ በልተው በአባታቸው መንግስት ይታያሉ ተብሎ ተጽፏል ኃጢአት የሰሩ ሰዎች ደግሞ በዚህ ሰዎች ደግሞ አባታቸው ዲያብሎስን መስለው ከቁራ ሰባት እጅ ጠቁረው በግራ በኩል ቆማሉ ተብሎ የተነገረው ለዛ ነው አምስት ትንሣኤዎች የሚባሉት እነዚህ ናቸው ከነዚህ ከአምስት ትንሣኤዎች ታዲያ በሶስተኛ ደረጃ ወይም በአራተኛ ቦታ ያስቀመጥነው ትንሣኤ ክርስቶስን ነው ትንሣኤ ክርስቶስ ከነዚህ ከአምስቱ ትንሣኤያት እንዴት ይለያል የሚለው በጣም ሰዓት መሽቷል ግን እንደው አንድ ሰባት ናቸው ስንት ልናገር ነው ይቀንዳስ ደጋው በቃ ስለዚህ ሰዓት ስለዚህ ሁለት ወይም ሶስት ብቻ ናቸው ምን ማለት ነው በዚህ መች ለራስ ቆር ሳያሳነሱ ወርድኛል እንጂ መምህር ናትናኤል ደመቀ የሚል የዩቲዩብ ቻናል እዛው ውስጥ ገብታችሁ ሙሉውን የተቀመጣለ መመልከት ትችላላችሁ አሁን ነው ሁለት ወይም ሶስት ብቻ እናገርና አልጨርሰው የክርስቶስ ልዩ የሚያደርገው
የመጀመሪያው አስነሽ የሌለው ትንሣኤ በመሆኑ ምን የሌለው ስለሆነ ነው? አስነሽ የሌለው ትንሣኤ በመሆኑ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴ ደግሞ አስነሳት ዘንድ አኖራታለሁ፣ ስለዚህ አብ ይወደኛል፣ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስደኝም፣ በገዛ ራሴ ተነሳሁ። ቅድም ያብራራው እንዲህ ብሎ የተናገረው ነው። ሊቁ ያሳወቁ ታዲያ በሶስት ቀን ነፍስን ከሥጋ ጋር ተዋህዶ ማስነሳቱ በገዛ ስልጣኑ መነሳትን የሚያመለክት ነው ብሎ የተረጎመው ከዚህ የተነሳ ነው ማለት ነው። ለማሳጠር ስለ ትንሣኤና ሕይወት እኔ ነኝ ብሎ የተናገረ ክርስቶስ ምን አደረገ ካላችሁ በራሱ ስልጣን ሕይወትን ትንሣኤ ስለሆነ ሕይወትን አድለን ለመነሳታችንም በኩር ሆኖ ከሙታን ተነሳ። በዚህ የክርስቶስ ትንሣኤ ከሌሎች ትንሣኤያት ልዩ ይሆናል ማለት ነው። በሁለተኛ ደረጃ የክርስቶስ ትንሣኤ ዳግም ሞት የሌለበት ትንሣኤ። ምን ሞት የሌለበት ነው? ቅድም ስናወራቸው የነበረ ወይም የተነጋገርናቸው እና አልዓዛር ወለተ ያዕቆብ ሌሎቹም ቅዱሳን በሙሉ ያስነሷቸው ሰዎች በሙሉ ምን ይላሉ? ዳግም ይሞታሉ፣ ሞተዋል። ትንሣኤ የመጨረሻውን ጉባኤ ይጠብቃሉ። የክርስቶስ ትንሣኤ ግን ትንሣኤ ዘጉባኤ አይጠብቅም። በስንት ቀን የተነሳው? በሶስት ቀን። ያውም ደግሞ በአዲስ ሥጋ የተደረገ ነው። ይኸውላችሁ ይሄ ለኛ የትንሣኤያችን በኩር የምንለው ለዚህ ነው። ክርስቶስ በአዲስ ሥጋ ተነሳ። ያ ማለት በማይራብ በማይጠማ በማይሞት በዘላለማዊ ሥጋ አዲስ ሥጋ ተዋህዶ ተነሳ። ታዲያ የሰው ልጆች በመጨረሻው ዘመን ሲነሱ አዲስ ክርስቶስ ለብሰው ክርስቶስ መስለው እንደ ክርስቶስ ነው ይነሳሉ። በአባታቸው መንግሥት በክብር ይቀመጣሉ ማለት ነው። ስለዚህ ዳግም ሞት የሌለበት ትንሣኤ ማለት ነው። ይሄ በጣም ብዙ ማስረጃ ያለው እንደው በጣም አንድ ቅዱስ ያሬድ የተናገረው ታንገራችሁና ልጨርሰው። ዳግም ምስል ይረክቦ ሞት ከመዝ ዳግም ብርሃን አንሳ ቀድሞ ወለቱ ተንሳ በሳልስ ዕለት። ከዚህ በኋላ ሁለተኛ ሞት አያገኘው። ምን አይለው? አያገኘው። ሙታንን ካስነሳ በኋላ በሦስተኛው ቀን ከሙታን ተለይቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቷል። ስለዚህ ለሞቱ ሰዎች ሕይወትን ሰጥቷል። ስለዚህ ክርስቶስ ከዚህ በኋላ ሞት አያገኘውም ይላል። ምን አያገኘው ማለት ያለች ሞት አያገኘው ቃል መጨረሻው ይውላችሁ። ለዚህ ነው ቅዱስ ነብዩ ዘርጋት ማለት እስመ ሰመረ ሆሃ ተበስ ወቀጥቀጠና ሰተዘሃል ፂሚያው የሲኦልን መዝጊያ ሰባበረ፣ ቆማመጠ፣ ተረጋግቶ ተነሳ ያለው ለዚያ ነው። ስለዚህ መቃብር ምን ይላለን? ስለዚህ በክርስቶስ በኩርነት ላይ ትንሣኤ ላይ የተመሰረተ እኛም ትንሣኤ ስለሆነ ከቅዱስ ጳውሎስ ጋር ሞት እንግዲህ ማሸነፍ የት አለ? መቃብርስ ይዞ ማስቀረት ወዴት ነው? ያን ከቅዱስ ጳውሎስ ጋር በሞት ላይ እንዘብትበታለን፣ ከሞት ጋር እንጫወትበታለን። ለምን? ከክርስቶስ ዘንድ ማሸነፍን ሞትን ድል አድርጎ መነሳትን ተቀብለናልና ማለት ነው ወዳጅ። ስለዚህ የክርስቶስ ትንሣኤ ልዩ የሚያደርገው ዳግም ሞት የሌለበት ስለሆነ ነው ማለት ነው። በመጨረሻ የክርስቶስ ትንሣኤ ከሌሎች ትንሣኤያት ልዩ የሚያደርገው ለምንድን ነው ካላችሁ የትንሣኤያችን በኩር ስለሆነ። እስመ ክርስቶስ በኩር ቀደመ ተንሥአ ወአንሥአ ኩሎ ሙታን ያለው ተሻረደ ይሄን ነው። ክርስቶስ ከሙታን ተለይቶ በኩር ሆኖ ተነሳ። ለሙታንም በኩር ነው። በኩር ማለት የመጀመሪያ ማለት ነው። ይሄ ማለት ለባሕርይ አባቱ ለአብ ለባሕርይ እናቱ ለድንግል ማርያም በኩር ነው። ታዲያ ለአባቱ ለአብ ለእናቱ ለድንግል ማርያም በኩር ነው ማለት ለቅዱሳን ሰዎች ለምዕመናን ደግሞ ለበጎ ነገራቸው ሁሉ መስራት መሪ ቀዳሽ ነው። ስለዚህ ታዲያ ክርስቶስ ክርስቲያኖች በክርስቶስ ላይ ተመስርተው በክርስቶስ እንደ ክርስቶስ ነው ይኖራሉ። በክርስቶስ መሞታችንን መኖራችንን በክርስቶስ ነውና ተስፋቸውን ሁሉ በክርስቶስ ላይ ጸንተው ሲኖሩ ለክርስቶስ ደግሞ በዛ ለምስኖር ለክርስቶስ ይኖራሉ፣ ሲሞቱ ለክርስቶስ ይሞታሉ። ቅዱስ ጳውሎስ በሞቱ ኖሮ ጥቅሙ ለክርስቶስ ነው እንዳለ እንደ ክርስቶስ ደግሞ በዚህ ዓለም ሲኖሩ ክርስቶስ መስለው ይኖራሉ። በዛኛው ሰማይ ደግሞ ምን ብለው ይኖራሉ ማለት ነው? ክርስቶስን መስለው በመንግሥተ ሰማይ ይኖራሉ ማለት ነው። የመጨረሻው መልእክቱ ምንድነው? ክርስቶስ በታተመ መቃብር ውስጥ ስለተነሳ ልዩ ያደርገዋል። እሱ ብቻ የመጨረሻ መልእክት ነው። በሞት የበሉት በታተመ መቃብር ውስጥ ስለተነሳ ትንሣኤው ልዩ ነው። የመጨረሻችን
ክርስቶስ የተነሳው በታተመ በተቆለፈ እንዲሁ ወታደሮች በተቀመጡበት መቃብር ውስጥ ነው የተነሳው። ሊቁ አባ ጊዮርጊስ ዘጋስጫ ሶስት ነገሮችን አደንቃለሁ ይላል። በሞዴል ነገር ስንት ነገሮችን አደንቃለሁ? ድምጻችሁን ከፍ አድርጉና ሶስት ነገሮችን አደንቃለሁ ትላላችሁ። የሚገርም ነው ማለት ነው። ይሄው እንዲህ አለ። የመጀመሪያው በድንግልና መወለዱ ነው ያ። በምን መወለዱ ነው? በድንግልና እንዘ ያለው ማኅተመ ድንግልናሃ ማኅተመ ድንግልናዋን ሳይለውጥ ቅድመ ጸኒስ ጊዜ ጸኒስ ድኅረ ወሊድ ቅድመ ጸኒስ ጊዜ ጸኒስ ከመውለዷ በፊት በወለደች ጊዜ በጸነሰችም ጊዜ ከመጸነሷም በፊት ከጸነሰችም በኋላ ሳትወልድ በወለደች ጊዜ ከመውለዷም በኋላ ድንግል ናት። ሁለመናዋ ድንግል። ይሄን ድንግልና ሳይከፍ ድንግልናዋን ሳይለወጥ ምን አለ? ተወለደ። የመጀመሪያው ማደንቀው ክርስቶስ በታተመ ድንግልና መወለዱን አደንቃለሁ ይላል። ሁለተኛው በታተመ መቃብር ውስጥ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይለመነሳቱን ሁለተኛ እንዳደንቅ ያስገድደኛል አለ። ሶስተኛውና የመጨረሻው በተዘጋ ቤት ውስጥ በርሳ አንኳኳ ክፈቱልኝ ሳይል በዛ ውስጥ መገኘቱ ለኔ ታላቅ አድናቆት ነው ብሎ አድናቆቱን ይገልጻል። ስለዚህ በታተመ መቃብር ውስጥ መገኘቱ ክርስቶስ ከሌሎቹ ከአምስቱ ትንሣኤዎች ልዩ ያደርገዋል። አምስቱ ትንሣኤዎች ትንሣኤ ልቦና አድርገን እንደ ክርስቶስ ኑረን ክርስቶስን መስለን ክርስቶስን ለብሰን እንድንኖር አምላክ ቅዱሳን ይርዳን። አምነው ነበር ካሉ ተሰብስበው ነበር ተበተኑ ከመባል እግዚአብሔር ይሰውረን። ስለነበረን ቆይታ ሁሉ አምላካችን ስም የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆይ።